በባህር ዳር በተቀናጁ የቦምብ ጥቃቶች አገዛዙ ከፍተኛ ባለስልጣንና ታጣቂዎች ተደመሰሱ። የአማራ ፋኖ ብሔራዊ ንቅናቄም አፋብን በባህር ዳር ከተማ በተጠኑ ስትራቴጂክ ቦታዎች ላይ አስደናቂ የተሳካ ቦምብ ጥቃቶችን መፈጸሙን ይፋ አደረገ። በከተማዋ በተለያዩ አካባቢዎች የተፈጸሙት እነዚህ ድንገተኛ ጥቃቶች በአገዛዙ የጸጥታ መዋቅር ላይ ከፍተኛ ድንጋጤና ኪሳራን መፍጠራቸውም ታውቋል። እስካሁን በወጡ መረጃዎች መሰረት የአንድ የክልል ካቢኔ አባልና ከፍተኛ ቁጥር ያላቸው የብልጽግና ታጣቂዎች ሕይወት ማለፉም ተረጋግጧል። የፋኖ የውስጥ መረጃ አውታሮችና የአይን እማኞችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱት ጥቃቱ የተፈጸመው በከተማዋ ቁልፍ በሚባሉ ስፍራዎች ላይ ነው። በባህር ዳር ሌሊቱን 72 ማዲያ ተብሎ በሚጠራው አካባቢና ሌሎች ስማቸው ባልተጠቀሱ ስትራቴጂክ ቦታዎች ላይ በአገዛዙ መከላከያ ሰራዊት ተሽከርካሪዎች ፓትሮሎች ላይ ቀድሞ የተጠመደ የቦምብ ጥቃቶች ተፈጽመዋል። በጥቃቱ ሳቢያ 13 የብልጽግና ታጣቂዎችና የክልል ምክር ቤት አባል የሆኑት አቶ ስመኘው ተኬም ከነበሩበት ወታደራዊ ፓትሮል ጋር ሙሉ በሙሉ መገኘታቸውም ታውቋል። የቦምብ ፍንዳታዎቹ እጅግ ኃይለኛ በመሆኑ በተሽከርካሪ ላይ የነበሩ ኃይሎች ሙሉ በሙሉም ሳይተርፉ መሞታቸውም ነው የታወቀው። ከአደጋው ስፍራ ከተቃጠሉት ሁለት ወታደራዊ መኪኖች ውስጥ ብቻ 13 ሰዎች አስክሬን ወደ ሆስፒታል መጋዙንም ምንጮቻችን አረጋግጠዋል። ትላንት በህዝብ ተደብቀው ሰልፍ ያስወጡ ካድሬዎች ዛሬ በግላጭ ተገኝተዋል። ይህ በእንዲህ እንዳለ በጥቃቱ ዋዜማ ትላንት በከተማዋ ህዝቡን በግዳጅና በስጋት ውስጥ በመክተት ሰልፍ እንዲወጣ ሲያስተባብሩና ከህዝቡ ጀርባ ተደብቀው የነበሩ የአገዛዙ ካድሬዎች ዛሬ በደረሰው ድንገተኛ ጥቃት ሳቢያ ማንነታቸውና ሴራቸው በግላጭ አደባባይ ላይ መውጣቱን የአካባቢው ምንጮች በምሬትና በትዝብትም ገልጸዋል። ጥቃቱ የከተማዋን የጸጥታ መዋቅር በእጅጉ ያናጋ ሲሆን የአገዛዙን ባለስልጣናትና ታጣቂዎች ከፍተኛ ስጋት ውስጥም መውደቃቸውን ያሳየ ነው ተብሏል። ወደ ቀጣዩ የጦር ግንባር መረጃ አልፋለሁ። የደጃዝማች ተሰማ እርገጤ ክፍለ ጦርና አባላት አርበኞች የተቀናጀ ድል አስመዘገቡ። በሸዋ ጠቅላይ ግዛት እዝ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚገኘው ደጃዝማች ተሰማ እርገጤ ክፍለ ጦር ከጀግኖች አባት አርበኞች ጋር በመቀናጀት በብልጽግና ላይ ታላቅ ድል ተቀናጀው ሲል አሳወቀ። ስርዓቱ የጨረባ ምርጫውን በግዳጅ ለማስፈጸምና በንጹሃን ላይ ጭፍጨፋ ለመፈጸም ከሸዋሮቢትና ከአጣዬ ከተሞች በጎዜ ተራራና ልዩ ዞን ተገን በማድረግ ወደ የለየን ቀበሌ ያንቀሳቀሰው የቅጥረኛው ሰራዊት በአናብስት ታጋዮች መብረቃዊ የመልሶ ማጥቃት እርምጃ ተቀጥቅጦ ወደ መጣበትም ተመልሷል ሲሉ የአይን እማኞች ገልጸዋል። ከታደለ ወርቁና መሐመድ ስንዴው ብርጌድ በተወጣጡ ተወርዋሪ ሻለቃዎች አማካኝነት በነጣፌና በስውር ጅረት በኩል የተወጣጣው የአገዛዙ ኃይል የፋኖን በትር መቋቋም ሲያቅተው በንጹሃን አርሶ አደሮች ላይ የጭካኔ በትሩንም አሳርፈዋል። የብልጽግና ኃይል ከሸዋሮቢት ከተማ በመሆን በጀነራል መድፍ በመደብደብ የጎለጎዲሳን ጎጥ ነዋሪ የሆኑትን አሰፋ የተባሉ አባትን ከሁለት ህጻናት ልጆቻቸው ጋር ማቁሰሉንና የአርሶ አደሩን ከብቶች መጨፍጨፉን የክፍለ ጦሯ ህዝብ ግንኙነት ለሚዲያችን ተናግሯል። በይበልጥ በድንጋጤ በፍርሃት የተዋጠው የብልጽግና ሰራዊት መድፍና ሞርተር እየተኮሰ ወደ ሸዋሮቢት ከተማ እግሬ አውጪኝ ብሎ መሸሹም ታውቋል። በሌሎች ግንባሮችም ተመሳሳይ ድል ተመዝግቧል ያሉት የፋኖ ኃይሎች ከአጣዬ ወደ አለላ ቀበሌ ወደ ብርቂቱና ሸረፉ የተንቀሳቀሰው የብልጽግና ተጨማሪ ኃይል የአካባቢው አባት አርበኞች ቀድመው በመመከትና ከሰዓት በኋላ በመልሶ ማጥቃት የብልጽግናን ኃይል ወደ ቀበሩ ጉድጓድ እንዲመለስም አድርገውታል። እንዲሁም ከመንዝማ ሞሞላሌ ወረዳ ለምርጫ ቅስቀሳ ወደ መለያና ይግመ የተንቀሳቀሰ የነበረው የብልጽግና ኃይል በአባት አርበኞች የጥበብ ስልት ታቅዶ የነበረው የፖለቲካ ቁማሩ እንዲከሽፍ ተደርጎ ተዋርዶ ወደ መጣበትም ተመልሷል ሲሉ እማኞች ተናግረዋል። ይህ በእንዲህ እንዳለ የሱዳን ጦር የኢትዮጵያን ድንበር አቅራቢያ የሚገኝ ስፍራን ተቆጣጠረ። የሱዳን መደበኛ ጦር በብሉ ናይል ግዛት በአልኩርምክ ከተማ ዳርቻ ላይ የሚገኘውንና ከኢትዮጵያ ድንበር አቅራቢያ የሚገኘውን አልባሩካ የተባለ ስፍራን መቆጣጠሩ ተገለጸ። ጦሩ ስፍራውን የተቆጣጠረው ከፊል ወታደራዊ የፈጥኖ ድጋፍ ኃይሎችን አርኤስኤፍ ጋር ከባድ ግጭት ካደረገ በኋላ
መሆኑን የአናዶሉ የዜና ወኪል ዘግቧል። እንደሚታወቀው የአብይ አህመድ መንግስት ለፈጥኖ ደራሽ አርኤስኤፍ ኃይሎች ድጋፍ እያደረገ ከሱዳን ጦር ጋር ውጊያ ከገጠመ ሰንበትበት ብሏል። ከሰሞኑን እንኳን ንብረትነቷ የኢትዮጵያ የሆነች የተባበሩት አረብ ኤምሬት የምትዘውራት አንድ ድሮን በሱዳን ጦር ተመታ መውደቋ ይታወሳል። ከዚህ በተጨማሪም በዛሬው ዕለት የአልቡርሃን የሱዳን ጦር ኢትዮጵያን በድሮን መደብደቡም ተነግሯል። ከትላንት ወዲያ ከኢትዮጵያ የተነሳ ድሮን ሱዳንን ለመደብደብ ሲያንዣብብ በሱዳን ጦር ተመቶ መውደቁ ይታወሳል። በዛሬው ዕለት ደግሞ የሱዳን ጦር ምላሽ ሰጥቷል። ቤኒሻንጉል ጉሙዝ ክልልን የሱዳን ጦር ደብድቧታል። ኢትዮጵያ የራሷ እያረረባት የሰው እያማሰለች ነው። የአብይ አህመድ አለቃ ቢን ዛይድ ምስራቅ አፍሪካን እያተራመሱት ሲሆን አብይ አህመድም በማይመለከታቸው ሁሉ ጣልቃ እየገቡም ኢትዮጵያን የማይመለከታት ጦርነት ውስጥ ስበው ከተዋታል። በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋሉ። የአገዛዙን ጸረ ሕዝብ ሴራ በማምከን ረገድ የማይበገረው የአማራ ፋኖ በአንድ አቤት ወረዳ ሊካሄድ የነበረውን የምርጫ ቅስቀሳ ሰልፍ በጀግንነት በመበተን የብልጽግናን አጀንዳ አከሸፍኩኝ ሲል አስታወቀ። አርበኞቹ አርሶ አደሩን በማዳበሪያ ስም ለፖለቲካ ትርፍ ለመጠቀም የተቋቋመውን የአገዛዙን ኃይል በአንድ አቤት ከተማ በመድኃኔዓለምና በባታ ተራሮች ላይ መብረቃዊ ጥቃት በመሰንዘር በሽንፈት በማንበርከክ አንጸባራቃዊ ድል ተቀናጅተዋል ነው የተባለው። በአፋብኃ ጎንደር ጠቅላይ ግዛት እዝ በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ ኮር ስር የጉና ክፍለ ጦር አንዳቤት ብርጌድ አርበኞች በትናንትናው ዕለት አርሶ አደሩን በማስገደድ የፖለቲካ ትርፍ ለማግኘት የቋመጠውን የአገዛዙን ኃይል በመምታት የብልጽግናን የማንኮታኮት ስራም በገሃድ አሳይተዋል ሲሉ የዓይን እማኞች ገልጸዋል። በውጊያው የተሸነፈው የአገዛዙ ኃይል የተለመደውን የሽንፈት ካባ ለመሸፈን በከተማው ዙሪያ በሚገኙ ንጹሐን አማራዎች ላይ የበቀል እርምጃ መውሰዱን የጥፋት ቡድኑ ኢሰብአዊ ማንነት በድጋሚም ያሳየበት ነው ሲሉም የከተማው ነዋሪዎች ገልጸዋል። ይህ በእንዲህ እንዳለ በሌላ በኩል እዚሁ ጎንደር ላይ ስንቆይ በልማደኞቹ ስቴዴንሳ ብርጌድ በተጠና ደፈጣ የብልጽግና የግል ታጣቂዎች ላይ መብረቃዊ ጥቃት በመፈጸም ፋኖ አንጸባራቃዊ ድል መቀናጀቱን አስታወቀ። አፋብኃ ሰሜን አማራ በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስር 24ኛ ቀን ተከታታይ የግንባር አውደ ውጊያ ከብልጽግና ኃይል ጋር አንገት ለአንገት ትንቅንቅ እያደረጉ ያሉት አናብስቶቹ ስቴዴንሳ ብርጌድ በሌሊት 5 ሰዓት በተጠና ልዩ ደፈጣ ጥቃት ድል ተቀዳጁ። መነሻውን መካነ ኢየሱስ ከተማ ያደረገው የብልጽግና የግል ወታደር በ9 ተሽከርካሪና በአንድ ዙ 23 ታጅቦ ወደ አምባሳሚ ከተማ ሲጓዝ የነበረው ጥምር የብልጽግና ኃይል ልጫ ከተማ ትንሽ ወጣ ብላ ካለው ጉምራ ወንዝ ላይ ከምሽቱ 5 ሰዓት እስከ ሌሊቱ 7 ሰዓት ከ15 ከስቴዴንሳ ብርጌድ ከተወጣጡ የፋኖ አባላት በተጣለበት ደፈጣ የብልጽግና ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዷል። በዚህ የፋኖ ደፈጣ ጥቃት የተገኙ መሳሪያዎችና ድሎችም እንደሚከተለው ቀርበዋል። 525 የክላሽ ተተኳሽ ሲማረክ 2 ወታደራዊ ሻንጣዎች ተማርከዋል። 19 የዙ 23 ተተኳሾች ሲማረኩ 310 የብሬን ተተኳሽም ተማርኳል። 2 ፓትሮል ከአገልግሎት ውጪ መደረጋቸውና ሙሉ በሙሉ መውደማቸውም ነው የተረጋገጠው። እስካሁን ያልተቆጠሩ በርካታ ክላሾችና የእጅ ቦምቦችም በፋኖ እጅ ገብተዋል። መረጃዎቹ እንደደረሱን ይዘን እንመለሳለን። በጎንደር ውጊያዎች ቀጥለዋል። በሌላ በኩል 305ኛ ኮር በአራት አቅጣጫዎች ውጊያ እያካሄደ ይገኛል። አፋብኃ ጎንደር ጠቅላይ ግዛት እዝ በላይ እዝ 305ኛ ኮር ከብልጽግና ሰራዊት ጋር ከፍተኛ ውጊያ እያደረገ አሳፍሮ እየመለሰው ነው። ለፋሺስቱ የብልጽግና ሰራዊት ሰቀቀን የሆነው የአማራ ፋኖ ያልተጠበቁ ጥቃቶችን እያደረሰ ሲቀጥል በትላንትናው ዕለት በተለያዩ ቦታዎች ከጠዋቱ 12 ሰዓት ጀምሮ ከፍተኛ ውጊያም ሲያደርግ አርፍዷል። በአስፓልት መንገዶች ላይ ብቻ ታጥሮ የሚንቀሳቀሰው የብልጽግና ወታደር ከፍተኛ ኪሳራም እየደረሰበት ይገኛል። የመጀመሪያው በ305ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት
ከሳንጃ ተነስቶ ወደ መሬና ቀበሌም የተንቀሳቀሰውን የአገዛዙን ኃይል ጃንባርታ ጎጥ ላይ ደፈጣ በመቆየት በተወሰደ እርምጃ ከፍተኛ ኪሳራ ደርሶበት አስክሬኑንና ቁስለኛውን እያዝረከረከ እግሬ አውጪኝ ብሎም ፈርጥጦ ተመልሷል። በሁለተኛው ግንባር በ76ኛ ክፍለ ጦር 3ኛና 4ኛ ሬጅመንት ሁለት ሻምበሎች በጠገዴ ወረዳ ሶርቃ ተነስቶም ወደ አሸሬ በኩል ሲንቀሳቀስ የነበረው የአገዛዙ ሰራዊት ቡሬ አካባቢ አስፋልቱ ላይ ደፈጣ በመቆየት በተወሰደበት እርምጃ ከፍተኛ ቁጥር ያለው ሙትና ቁስለኛም አስተናግዷል። በሶስተኛው ግንባር የ76ኛ ክፍለ ጦር 3ኛና 4ኛ ሬጅመንት ሁለት ሻምበሎች ከሳንጃ በመነሳት ወደ ጠገዴ ወረዳ አዴት ቀበሌ አማራ ምድር በደፈጣ በተወሰደ እርምጃ ያሰበውን ሳያሳካ የብልጽግና ኃይል እንዲመለስ ከመደረጉም በላይ በርካታ ወታደሩን በሞት አጥቷል። የ305ኛ ኮር በአራተኛው ግንባር 5ኛ ክፍለ ጦር 1ኛ ሬጅመንት በጠገዴ ወረዳ እርጎዬ ቀበሌ ሐሪ ዳጎጥ ላይ የብልጽግና ኃይል የፋኖ ኃይሎችን ከበባ ለማስገባት ቢሞክርም ያሰበውን ሳያሳካም ወደ እርጎዬ ከተማም ፈርጥጧል ነው የተባለው። በእነዚህ የውጊያ ግንባሮች 53 የአገዛዙ ወታደር እስከ ወዲያኛው ሲሸኝ 19 የቆሰለም በፋኖ እጅ ይገኛል። 10 ነፍስ ወከፍ የክላሽንኮቭ መሳሪያና 750 የብሬን ጥይትም ተማርኩ። ወደ ጎጃም እሻገራለሁ። በምዕራብ አማራ ጎጃም ቀጠና በአንበርና በሉማሜ ከተሞች በተካሄደው አውደ ውጊያ የቴዎድሮስ ዕዝ አርበኞች የብልጽግናን ኃይል በማሽመድመድ አንጸባራቃዊ ድል መቀናጀታቸውን አስታወቁ። በዚህ ውጊያ 19 አገዛዙ አባላት ሲደመሰሱ በውጊያው ከተገደሉት መካከል ንጹሃን ሲያስገድሉና የብልጽግናን ኃይል መንገድ ሲመሩ የነበሩ ናቸው የተባሉ 3 ዋና ዋና ባንዳዎችም እንደሚገኙበት የፋኖ ኃይሎች አስታውቀዋል። በተያያዘ በዚሁ ግንባር ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻለው የአገዛዙ ጦር የበቀል በትሩን በንጹሃን ላይ በማንሳት ገበሬውን ከነበሬው በአሰቃቂ ሁኔታም ገድሏል ነው የተባለው። በዚህም በእርሻ ስራ ላይ የነበረ አንድ ወጣት አርሶ አደር በአሰቃቂ ሁኔታ ከነበሬዎቹ መገደሉም ተሰምቷል። ይህ በእንዲህ እንዳለ ወደ ዕለቱ ሰበር ዜና አልፋለሁ። በክልሉ ዋና ከተማ በባህር ዳር ዙሪያ በተደረገ ከባድ ውጊያ የአገዛዙ ታንክ ሙሉ በሙሉ መውደሙና ከፍተኛ የጦር መሪ ተመተው መውደቃቸው ተረጋገጠ። በአማራ ክልል ዋና ከተማ በባህር ዳር አቅራቢያ በምትገኘው ስትራቴጂካዊቷ ጠቀሜታ እንዳላት በሚነገርላት መሻለኪያ በተባለች መንደር በፋኖ ኃይሎችና በብልጽግና መከላከያ ሰራዊት መካከል ሌሊቱን እጅግ አስፈሪና በከባድ መሳሪያዎች የታገዘ ውጊያ ተካሂዷል። እንደ ቀጠናው የዓይን እማኞች ገለጻ ውጊያው ከሌሊቱ 11 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ ለሰዓታት የቀጠለ የነበረ ሲሆን አካባቢው በከባድ መሳሪያዎች ድምፅ ተናውጦም አድሯል። በዚህ መብረቃዊና በተጠና ጥቃት የፋኖ ኃይሎች በአገዛዙ መከላከያ ሰራዊት ላይ ከፍተኛ ወታደራዊ ኪሳራም አድርሰዋል። በጥቃቱ ከ100 በላይ የመከላከያ ሰራዊት አባላት ሲገደሉ ከ40 በላይ የሚሆኑት ደግሞ በከባድ ሁኔታም ቆስለዋል። የዚህ ኦፕሬሽን ትልቁ ድል ተብሎ የተጠቀሰው አገዛዙ በከፍተኛ ሁኔታ የሚመካበትና በፋኖ እግረኛ ጦር ላይ ከባድ ጉዳት ለማድረስ አሰልፎት የነበረው የብልጽግና ታንክ በፋኖ የከባድ መሳሪያ አህዶች ሙሉ በሙሉ ተመቶም ወደ አመድነት መቀየሩ ነው። ይህ በባህር ዳር ዙሪያ የተደረገው ውጊያ በአገዛዙ የጦር መዋቅር ላይ ከፍተኛ መደናገጥንም ፈጥሯል። የብልጽግናን ጦር በግንባር ቀደምነት እየመሩ የነበሩት ከፍተኛ ወታደራዊ መኮንን ኮሎኔል ቢላል መሐመድ በፋኖ ስናይፐር አለሞ ተኳሽ ክፍሎች በተሰነዘረባቸው ጥብቅ ጥይት በነበሩበት ስፍራ ተመተው መገደላቸውን ተረጋግጧል። የኮሎኔል ቢላል መሐመድ መገደል መከላከያ ሰራዊቱ የፊት መስመር መሪውን አቶ እንዲበታተንና ታንኩን ጨምሮ በርካታ ቁሳቁሶችን ጥሎ እንዲሸሽ ማድረጉም ተነግሯል። በዚህ እጅግ አስደናቂ ታሪካዊ የተባለ የባህር ዳር ኦፕሬሽን በፋኖ ኃይሎች በኩል ከፍተኛ ጀግንነትና መስዋዕትነት መከፈሉንም የፋኖ ኃይሎች አስታውቀዋል። ቀደም ሲል የአገዛዙ የአድማ በትን ፖሊስ አባላት የነበሩና የህዝባቸውን ብሶት ተረድተው የብልጽግናን መዋቅር በመክዳት በቅርቡም ፋኖን የተቀላቀሉት ታጋይ አስማረ ዳኝና
ታጋይ ታረቀኝ ስዩም በጀግንነት ሲዋጉም በክብር ተሰውተዋል የተባለው። በተጨማሪም በፋኖ በኩል 8 ታጋዮች ቀላልና ከባድ መቁሰል የደረሰባቸው ሲሆን በአሁኑ ሰዓት ተገቢውን የሕክምና እርዳታ እየተደረገላቸው እንደሚገኝ የፋኖ ምንጮች አረጋግጠዋል። ይህ ውጊያ በአማራ ክልል ዋና ከተማ በባህር ዳር ደጃፍ ላይ መደረጉ ፋኖ አሁን ላይ ትላልቅ ከተማዎችንና የአገዛዞን ዋና ዋና የጦር ማዕከላት በቀጥታ የመክበብና የማጥቃት ስልታዊ ብቃት ላይ መድረሱንም ያሳያል የተባለው። የአድማ ባትን የቀድሞ አባላት ወደ ፋኖ እየፈለሱ የውስጥ ሚስጥርና ወታደራዊ ስልቶችን ይዘው መግባታቸው እንዲሁም የታንክ መውደምና የከፍተኛ ኮሎኔሎች መገደል የብልጽግና መንግስት ባህር ዳር ሰላም ናት የሚለውን የፕሮፓጋንዳ ትርክት ሙሉ በሙሉ ያፈረሰና የጦርነቱ የኃይል ሚዛን ወደ ፋኖ ያዘነበለ መሆኑን ያሳየነውም ተብሎለታል።